ሰላም እንዴት ናችሁ ኢትዮጵያውያን? ይህ ኒውሮ ሚዲያ ነው። ኒውሮ ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢትዮጵያ እየተበጠበጠች ያለችው በመጥበብ በሽታ እንጂ በዘረኝነት አይደለም። ይህንን በሎ ኦፍ ሪላቲቪቲ ዛሬ በደንብ አሳያችኋለሁ። ሎ ኦፍ ሪላቲቪቲን በሁሉም የኢትዮጵያ ዳሮች ሎ ኦፍ ሪላቲቪቲ እንዲደርስ ፈልጋለሁ። ሎ ኦፍ ሪላቲቪቲን በፊዚክስ ነው የምናውቀው። ዛሬ ደግሞ በዘረኝነት ምን እንደሆነ ሎ ኦፍ ሪላቲቪቲን በደንብ እናውቃለን ማለት ነው። አንቺ ይሄን ቪዲዮ የምትመለከቱት ዘረኛ ናችሁ አይደለም የምትለኝ ከሆነ ይሄን ቪዲዮ እስከ መጨረሻው ይየውና ካልሆንክ እኔ እቀጣለሁ። እኔ ራሱ ዘረኛ ነኝ። ይህኔ ወደ አእምሮ የመጣው ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ አፋር ነኝ፣ ጉራጌ ነኝ እያልከኝ ይሆናል። አስባችሁታል ምን ያክል አእምሮአችን እንደተበከለ? ስለ ዘረኝነት ሲወራ የሆነች ጥግ ጋር ሄደን አእምሮአችን የሆነች ጥግ ጋር ሄዶ ያርፋል። ይህ የሚያሳየው ምን ያክል አእምሮአችን እንደጠበበ ነው። ሰዎች በሰሩልን በሆነች ባውንደሪ ላይ ተቀምጠን አእምሮአችንን አጥብበን ስለ ዘረኝነት ሲወራ እኔ አፋር ነኝ፣ እኔ ኦሮሞ ነኝ፣ እኔ አማራ ነኝ፣ እኔ ትግሬ ነኝ እንላለን ማለት ነው። ነገር ግን ይህንንም ልበላችሁና ከነዚህም ውስጥ እኔ ዘረኛ አይደለሁም የሚል ሰዎችን እንሰማለሁ። ነገር ግን እያንዳንዱ ሰው ግጥም አድርጎ ዘረኛ ነው። እንግዲህ ኢትዮጵያ እየተበጠበጠች ያለችው ይሄን ያክል ጦርነት፣ ይሄን ያክል የእርስ በርስ ጥላቻ የመጣው በመጥበብ በሽታ እንጂ በዘረኝነት አይደለም። ሎ ኦፍ ሪላቲቪቲ ማለት ምን ማለት ነው? በሎ ኦፍ ሪላቲቪቲ እንዴት ታስረዳኛላችሁ ካላችሁ ሎ ኦፍ ሪላቲቪቲ መጥበብህን የምታውቅበት፣ ዘረኛ መሆንህን የምታረጋግጥበት እና ለወደፊት ደግሞ የኢትዮጵያ የእርስ በርስ ጦርነት እንዲያበቃ ሊያደርግ የሚችል ሐሳብ ነው። ሁሉም ኢትዮጵያዊ ይሄን ሎ ኦፍ ሪላቲቪቲን ሊደርሰው ይገባል፣ ሊሰማ ይገባል፣ ሊያውቀው ሊገባው ይገባል። ሎ ኦፍ ሪላቲቪቲን ያወቀ ሰው፣ የተረዳ ሰው ስለ አማራነት፣ ስለ ኦሮሞነት፣ ስለ አፋርነት፣ ስለ ትግሬነት ሊያወራ አይችልም። ስለዚህ ሎ ኦፍ ሪላቲቪቲ ሁሉም ሰው ጋር እንዲደርሰው ፈልጋለሁ። ፕሊስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሎ ኦፍ ሪላቲቪቲ ሳሳያችሁ ወንድሞች ከጎረቤት ልጆች ጋር ቢጣሉ ዳይሬክትሊ ሰፖርት የምታደርገው ወንድሞችን ነው። ምክንያቱም ሎ ኦፍ ሪላቲቪቲ ጎረቤቶችህ ከሌላ ራቅ ካሉ ጎረቤቶች ጋር ቢጣሉ ሰፖርት የምታደርገው አንተ ጋር ቀረብ ያለውን ጎረቤት ነው። that is law of relativity። የሰፈረ ሰው ራቅ ካለ ሰፈር ጋር ቢጣላ ሰፖርት የምታደርገው የሰፈርህን ሰው ነው። that is law of relativity። የቀበሌ ሰው ከሌላ ቀበሌ ጋር ቢጣላ ሰፖርት የምታደርገው የአንተ ቀበሌ ነው። የወረዳ ሰው ከሌላ ወረዳ ሰው ጋር ቢጣላ ሰፖርት የምታደርገው የወረዳህን ነው። የዞን ሰው ከሌላ ዞን ጋር ቢጣላ ሰፖርት የምታደርገው የዞንህ ነው። ዋናው ጋር ልመጣ ነው። የክልላችሁ ሰው ከሌላ ሰው ጋር ሲጣላ ሰፖርት የምታደርገው የክልልህን ሰው ነው። that is law of relativity። አሁን እንደ ወረርሽኝ ሆኖ ያለው በሽታ አሁን እዚህ ጋር ነው። አእምሮአችን ከዚህ ማለፍ አልቻለም። ነገር ግን አለፈ ሲልሳ ኢትዮጵያዊ ከሱዳናዊ ቢጣላ ሰፖርት የምታደርገው ኢትዮጵያዊን ነው። አሁን ሰፋህ ማለት ነው። እሺ አንድ አፍሪካዊ ከአንድ አውሮፓዊ ጋር ቢጣላ ሰፖርት የምታደርገው አፍሪካዊን ነው። ሰው ከዝንጀሮ ጋር ጦርነት ቢገጥም ሰፖርት የምታደርገው ሰውን ነው። አይ መጨረሻ ላይ የምትመርጠው ሂዩማኒቲን ነው፣ ሰውነትን ነው። ሰው የመጨረሻው የኛ ልክ ሰውነት እንጂ ሎካሊቲ አይደለም። ያንተ ማንነት እስከ ሰውነት ድረስ ማደግ አለበት እንጂ ፖለቲካል ሊደሮች በሰሩልህ ትንሽዬ መንደር ማንነት ተቆርጦ አይቀርም። አሁን ሊደሮች በሰሩልን ትንሽ መንደር አእምሮአችንን አጥብበውት ዘረኝነት ሲወራ ትዝ የሚለን ያቺ ሎካሊቲ ናት፣ ያቺ አካባቢ ናት። አንተ ግን ያቺን አካባቢ አይደለህም። that is for political purpose። ስለዚህ law of relativity ማለት ይሄ ነው። ወንድም ከጎረቤት ጋር ሲጣላ ወንድምህን ሰፖርት አደረገ። ጎረቤት ከሌላ ጋር ሲጣላ ጎረቤትን ሰፖርት ካረግ፣ ቀበሌ ከሌላ ቀበሌ ጋር ሲጣላ ቀበሌን ሰፖርት ታረግ፣
ክልል ከሌላ ክልል ጋር ሲጣላ ክልልን ሰፖርት ማድረግህ ዘረኝነት ነው። በቃ ሌላ ምንም ግልጽ። ኢትዮጵያ ከሱዳን ጋር ስትጣላ ጦርነት ቢኖር ኢትዮጵያን ሰፖርት አድርገህ ጦርነት ትገባለህ። በቃ ዘረኛ ነህ። ዘረኝነት ራስን ማወቅ ነው። ስለ አባትህ ሂስትሪ ታውቃለህ፣ ስለ አካባቢ ሂስትሪ ታውቃለህ፣ ስለ ክልልህ ታውቃለህ፣ ስለ ሀገርህ ታውቃለህ። ዘረኝነት ዘረኛ ነህ። በቃ ሲሰፋ አንተ አፍሪካዊ ነህ፣ ዘረኛ ነህ። በጣም ከሰፋ ደግሞ ማክሲመም ሌቭል ላይ ስትደርስ አንተ ሰው ነህ። ስለዚህ እያንዳንዱ ኢትዮጵያዊ ሊያውቀው የሚገባ ሁሉም ዘረኛ እንደሆነ ነው። ግን እያንዳንዱ ነገር ሪላቲቭሊ ነው፣ አንጻራዊ ነው ዘረኛ የሚሆነው። ኦሮሞ ብሎ እኮ እርስ በርስ ሌላ አለ። ወለጋ ተብሎ ለምሳሌ ምስራቅ ምዕራብ ወለጋ አለ። አማራ ሆኖ ወሎ አለ፣ ጎንደር፣ ጎጃም፣ ጎንደር፣ ሰሜን ጎንደር፣ ደቡብ ጎንደር ሪላቲቭ ቱ ልከፋፈል ካልክ እስከታይ ትወርዳለህ እስከ ቀበሌ። ስለዚህ የኢትዮጵያ ጦርነት የክልል ጦርነት የሆነው ስለጠበብን ነው። አእምሯችንን ስላጠበቡን ነው። አንተ ማነህ ስትባል ለምን ኢትዮጵያ አትልም? የአማራ ነኝ እኔ፣ ኦሮሞ ነኝ እኔ፣ ትግሬ ነኝ። ምን ያክል እንደጠበብን ወርዳማ ምስራቅ ኦሮሞ ነኝ ምዕራብ ኦሮሞ ነኝ ልትል ነው ማለት ነው። ወርዳ ደግሞ የሆነ ቀበሌ ሰፈር ልጠራ ነው። አንተ ማንነትህ ሰውነት ነው። ማነህ ስትባል ሰውነትን ነው መናገር ያለብህ። ስለዚህ ሎ ኦፍ ሪላቲቪቲ እያንዳንዱ ሰው ሊያውቀው ይገባል። ዘረኛ ነው፣ አዎ ተፈጥሯዊ ነው ዘረኝነት። እኛን እያጋጨን ያለው ግን ምንድነው? መጥበብ። ምንድነው? መጥበብ። እስከ ማን እንስፋኛ? እስኪ ከአማራ እስከ ኢትዮጵያ እንስፋ፣ ከኦሮሞ እስከ ኢትዮጵያ እንስፋ፣ ከትግሬ እስከ ኢትዮጵያ እንስፋ። ከኢትዮጵያ የምንስፋና we are Africans አፍሪካዊ ነው። ከአፍሪካዊነት የምንስፋ እና ሰው ነው። ያንተ ማንነት የተወለድክበት ቦታ ብቻ አይደለም። አንተ አቅም ሲኖርህ እኮ ካለበት ክልል ወጥተህ ኢትዮጵያን ትመራለህ፣ ትገዛለህ። ከኢትዮጵያ ወጥተህ አፍሪካን ትገዛለህ። ከአፍሪካ ወጥተህ ዓለምን ትገዛለህ። አቅም ካለ ትወጣለህ። ሰውነት ለብል ላይ ስትደርስ። ስለዚህ ሁላችንም ሎ ኦፍ ሪላቲቪቲ አንተ አማራ የሆንከው ከትግሬ አንፃር ነው። አንተ አማራ የሆንከው ከኦሮሞ አንፃር ነው። አንተ ኦሮሞ የሆንከው ከአፋር አንፃር እንጂ አንተ ከሱዳን አንፃር ኢትዮጵያዊ ነህ። ከኤርትራ አንፃር ኢትዮጵያዊ ነህ። ከሶማሊያ አንፃር ኢትዮጵያዊ ነህ። ሰፋ በሉ የኢትዮጵያ ሕዝቦች፣ እኔ የምፈልገው ሰፋ እንድትሉ ነው። አመለካከታችሁ እንዲሰፋ። ከአውሮፓውያን አንፃር እኛ አፍሪካዊ ነን። that is the point። እርስ በርስ ግጭት መኖሩ ተፈጥሮ ነው። ግጭትን አክሰፕት አድርግ። ፐርሰናል ግጭት ካለ ግን ለመፍታት ሞክሩ። አለቀ። እንስፋ። ከሱዳን አንፃር እኛ ኢትዮጵያዊ ነን። ከኤርትራ አንፃር እኛ ኢትዮጵያዊ ነን። ከሌሎች አፍሪካ ሀገሮች አንፃር we are Ethiopians so accept Ethiopians። ለጊዜው አክሰፕት እናድርግ። እስኪ ሰፋ እንበል ትንሽ። የሰውነት ደረጃ እንኳን ባንደርስ አትሊስት እስኪ ኢትዮጵያዊ ነው። አሁን ተመልሶላችኋል። ዘረኛ አይደለሁም ያልከኝ በእርግጠኝነት አሁን ዘረኛ እንደሆን ካምናሃል። የኢትዮጵያ ብጥብጥ ደግሞ በመጥበብ ምክንያት እንደሆነ አምናሃል። የዚህ መድኃኒት ደግሞ ሎ ኦፍ ሪላቲቪቲን ለሁሉም ኢትዮጵያዊ ማድረስ እንደሆነ ልታምን ይገባል። ሎ ኦፍ ሪላቲቪቲን በደንብ ልታስረዱልኝ ይገባል። ሎ ኦፍ ሪላቲቪቲን ልታስረዱልኝ ይገባል። የፊዚክሱ ሎ ኦፍ ሪላቲቪቲ ለኢትዮጵያ የጋራ መኖር ዋና ነገር ነው። አመሰግናለሁ።